ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊ የፖሊስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ሳሳው በጋሻው ነኝ። አብራችሁን ቆዩ። ያለአግባብ የትራንስፖርት ታሪፍ ጭማሪ በሚያደርጉ አሽከርካሪዎች ላይ ጠንካራ እርምጃ እንደሚወስድ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አስታወቀ። የቁጥጥር ስራው የሕዝቡን የትራንስፖርት ተጠቃሚነት ለማረጋገጥ ያለመ በመሆኑ በሕገወጥ ተግባር ላይ በሚሰማሩ ግለሰቦች ላይ የሚወሰደው እርምጃ አስተማሪ እንደሚሆንም ዋና ጠቅላይ መምሪያው አረጋግጧል። ባንተላግኘው አዲስ ተጨማሪ አለው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ከተፈቀደው ታሪፍ በላይ በሚያስከፍሉ አሽከርካሪዎች ላይ የማያዳግም ሕጋዊ እርምጃ መውሰድ መጀመሩን አስታውቋል። የትራንስፖርት እንቅስቃሴው ለኢኮኖሚያችን እድገት ወሳኝ ቢሆንም በአሁኑ ወቅት የሚስተዋሉ አንዳንድ ተገቢ ያልሆኑ አሰራሮች በህብረተሰቡ ላይ ጫና እየፈጠሩ እንደሚገኙ የክልሉ ፖሊስ ዋና ጠቅላይ መምሪያ ገልጿል። የክልሉ ፖሊስ ዋና ጠቅላይ መምሪያ ከመንገድ ትራንስፖርት ቢሮ ጋር በመቀናጀት ባደረገው የክትትል ስራ ህዝብን ለከፍተኛ እንግልትና ምዝበራ የሚዳርጉ አካሄዶችን ለመግታት በትኩረት እየሰራ እንደሚገኝ ገልጿል። በህግ ከተወሰነው ታሪፍ ውጪ የሚደረግ ማንኛውንም የዋጋ ጭማሪ በዝቅተኛው ማህበረሰብ ላይ ከፍተኛ የኢኮኖሚ ኪሳራ የሚያስከትል በመሆኑ ይህን ህገወጥ ተግባር ለመከላከል ፖሊስ በቁርጠኝነት እየሰራ ይገኛል ሲል የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አረጋግጧል። ለትርፍ ሲባል ተሽከርካሪን ከአቅም በላይ መጫን ለከፍተኛ የትራፊክ አደጋ ዋነኛ መንስኤ ነው ያለው ጠቅላይ መምሪያው ይህ ድርጊት የዜጎችን ህይወት ለአደጋ የሚያጋልጥና ንብረትን የሚያወድም በመሆኑ በምንም መልኩ ሊታለፍ አይገባም ብሏል። ትራንስፖርት ማህበራት አባሎቻቸው ህግና መመሪያን አክብረው እንዲሰሩ የክትትልና ቁጥጥር ስራቸውን እንዲያጠናክሩም ጥሪ አቅርቧል። ማንኛውም የትራፊክ ፖሊስ አባል ሙያዊ ስነ ምግባሩን በጠበቀ መልኩ ግዴታውን እንዲወጣና ህግ በሚጥሱ አካላት ላይ ያለምንም ድርድር እርምጃ እንዲወስድ ዋና ጠቅላይ መምሪያው መመሪያ አስተላልፏል። የቁጥጥር ስራው ውጤታማ እንዲሆን የህብረተሰቡ ተሳትፎ ወሳኝ በመሆኑ ተገቢ ያልሆነ የዋጋ ጭማሪ ሲያጋጥምና ትርፍ ጭኖ ሲመለከት አቅራቢያ ለሚገኝ የትራፊክ ፖሊስ ጥቆማ በመስጠትና መረጃ በማጋራት የድርሻውን እንዲወጣ ተጠይቋል። የትራፊክ እንቅስቃሴው የተሳለጠ እንዲሆንና ህገወጥ የዋጋ ጭማሪን ለመከላከል የሚደረገው ጥረት ተጠናክሮ እንደሚቀጥልም ተጠቁሟል። የቁጥጥር ስራው የህዝቡን የትራንስፖርት ተጠቃሚነት ለማረጋገጥ ያለመ በመሆኑ በህገወጥ ተግባር በሚሰማሩ ግለሰቦች ላይ የሚወሰደው እርምጃ አስተማሪ እንደሚሆን ዋና ጠቅላይ መምሪያው አረጋግጧል። በእንጅባራ ከተማ በህገ ወጥ መንገድ ሲጓጓዝ የነበረ የጦር መሳሪያ በቁጥጥር ስር መዋሉን ፖሊስ አስታውቋል። ተጨማሪ አለን። በአዊ ብሔረሰብ አስተዳደር ዞን እንጅባራ ከተማ በህገ ወጥ መንገድ ሊገባ የነበረው የጦር መሳሪያ በኬላ ፍተሻ በቁጥጥር ስር ውሏል። የጦር መሳሪያው የተያዘው መነሻውን ባህር ዳር ከተማ አድርጎ ወደ እንጅባራ ከተማ በመጓዝ ላይ በነበረ የህዝብ ማመላለሻ ተሽከርካሪ ላይ በተደረገ ድንገተኛ ፍተሻ ነው። መረጃው እንደሚያመለክተው የሰሌዳ ቁጥር ኮድ 3 አማ 17657 የሆነ የህዝብ ማመላለሻ ኮስተር መኪና 8 የክላሽ እንኮፍ ጠመንጃዎች በተሽከርካሪው የኋላ ክፍል በሚገኝ ቦታ በመደበቅ ወደ ከተማዋ ሊገባ ሲል በኬላ ተቆጣጣሪዎች ተይዟል። የእንጅባራ ከተማ ፖሊስ ጽሕፈት ቤት አዛዥ ምክትል ኢንስፔክተር የኔው ፍቃዱ እንደገለጹት የጦር መሳሪያው ለህገ ወጥ ታጣቂዎች ሊደርስ የነበረ መሆኑንም አስታውቀዋል። በተመሳሳይ መጋቢት 16 ቀን 2018 ዓ.ም ከረፋዱ በቁጥጥር ስር ከዋለ የጦር መሳሪያ በተጨማሪ ከሰዓት በኋላ በተደረገ ጥብቅ ፍተሻ ሌላ ህገወጥ የጦር መሳሪያና ጥይት መያዙን የከተማው ፖሊስ ጽሕፈት ቤት አስታውቋል። ሁለተኛው የመሳሪያ ዝውውር በቁጥጥር ስር የዋለው ከቀኑ 8 ሰዓት ላይ ሲሆን መነሻውን ባህር ዳር አድርጎ ወደ እንጅባራ ሲጓዝ የነበረ የሰሌዳ ቁጥር ኮድ 3 25449 አማ የሆነ አነስተኛ የህዝብ ማመላለሻ ተሽከርካሪ የጦር መሳሪያዎችን በተለያዩ የመኪና ክፍሎች በመሸሸግ ሲጓዝ በኬላ ፍተሻ ተደርሶበታል ብለዋል። ይህ የተያዘው መሳሪያ በጠዋት ክፍለ ጊዜ በተመሳሳይ መልኩ በቁጥጥር ስር ከዋለ የጦር መሳሪያ በተጨማሪ የተገኘ መሆኑ የክስተቱን አሳሳቢና የጸጥታ አካላቱን ንቁ ክትትል የሚያሳይ መሆኑን ኢንስፔክተር የኔው አብራርተዋል። በቁጥጥር ስር የዋሉ የጦር መሳሪያዎችም 1 ብሬን፣ 4 የክላሽ እንኮፍ፣ 133 የብሬን ጥይቶች፣ 427 የክላሽ እንኮፍ ጥይቶች፣ 7 የክላሽ እንኮፍ ካዝናዎችና 1 ባለመቶ የብሬን
ሸንሸል መሆናቸውን ምክትል ኢንስፔክተሩ አረጋግጠዋል። መሳሪያውን ደብቀው ሲያጓጉዙ የነበሩት አሽከርካሪው ረዳቱና ጦር መሳሪያዎችን ለመቀበል ሲጠባበቅ የነበረ አንድ ግለሰብ በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ታውቋል። የጦር መሳሪያዎቹ የከተማዋን ሰላም ለማወክና ለጠላት ኃይሎች ለማድረስ የታሰበ ቢሆንም ብሔራዊ መረጃና ደህንነት አገልግሎትና በከተማዋ ፖሊስ የተቀናጀ ስራ የጥፋት ሴራው ሊከሽፍ መቻሉን ምክትል ኢንስፔክተር የኒው ፍቃዱ ገልጸዋል። በመጨረሻም ኃላፊው ለዚህ ስኬታማ ስራ ከፍተኛ አስተዋጽኦ ላበረከቱ የብሔራዊ መረጃና ደህንነት አባላት፣ ለከተማው የጸጥታ ኃይሎችና ለማህበረሰቡ ምስጋናቸውን አቅርበዋል። በታክቲክ ወንጀል ምርመራ ዘርፍ ለ13ኛ ጊዜ ያሰለጠናቸውን የፖሊስ አባላት ማስመረቁን የአማራ ፖሊስ ዩኒቨርሲቲ ኮሌጅ አስታውቋል። ከዩኒቨርሲቲ ኮሌጁ ያገኘነውን መረጃ ስዩም መኮንን ያቀርባል። የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ለ13ኛ ጊዜ ያሰለጠናቸውን የታክቲክ ወንጀል ምርመራ ባለሙያዎችን ከሰሞኑ ባስመረቀበት ወቅት እንደተገለጸው የክልሉ ፖሊስ ዋና ጠቅላይ መምሪያ የተግባር ኃላፊነቶቹን በብቃት ለመወጣት የሚችልበትን የለውጥ አሰራር ተግባራዊ ማድረጉን ተከትሎ ፖሊሳዊ ክዋኔዎቹ ውጤታማ መሆናቸውን የሚያመላክቱ አሰራሮች መፈጠራቸውን የሙስና ወንጀሎች ምርመራ ዋና መምሪያ ኃላፊ ኮማንደር ዳምጤ ባዬ ተናግረዋል። ተቋማችን በሕግ የተሰጠውን ኃላፊነት በውጤታማነት ለመፈጸምና በክልላችን አስተማማኝ ሰላምና ደህንነት ለማረጋገጥ ዘመኑን የዋጀ ጠንካራ ዘመናዊ ቴክኖሎጂዎችን የሚጠቀም ነፃና ገለልተኛ የፖሊስ ተቋም መገንባት ያለበት መሆኑን የተቋሙ አመራርና የክልሉ መንግስት ቁርጠኛ አቋም በመያዝ በአሰራርና በአደረጃጀት እንዲሁም በሌሎች ዘርፎች ሁሉን አቀፍ የሆነ የሪፎርም ስራ በመስራት ተስፋ ሰጪና ተጨባጭ ውጤቶችን ማስመዝገብ ችለናል። የተጀመረውን የለውጥ መንገድ ለማስቀጠልና የወንጀል ምርመራ ተግባርን በላቀ ውጤታማነት ለመፈጸም እንዲቻልና በሙያው የሚሰማሩ አካላትን ለማበራከት በዩኒቨርሲቲ ኮሌጁ በኩል ስልጠና መሰጠቱም ተገልጿል። ከሪፎርም ስራችን አንዱና ዋነኛው ተግባራችን ከዘመኑ ቴክኖሎጂ ጋር ጎን ለጎን እየተወሳሰበ የመጣውን የወንጀል ድርጊት በብቃት መመርመርና አጥፊዎችን ለሕግ ማቅረብ የሚችል የወንጀል ምርመራ ክፍል የማደራጀት በመሆኑ ተመራቂዎችም የዚሁ የለውጡ ፍሬ ናችሁና ኩራት ሊሰማችሁ ይገባል። የፈጻሚ አካላትን አቅም በየጊዜው በስልጠና በማሳደግ ሪፎርሙ ቀጣይነት እንዲኖረው ማድረግ ያስፈልጋል። የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅም የሪፎርሙ ፈጻሚና አስፈጻሚ እንደመሆኑ መጠን በዚህ በጀት ዓመት በርካታ ስራዎችን እያከናወነ ይገኛል። ከዚህ ውስጥም አዲስ የፖሊስ አባላትን ከማሰልጠን ጀምሮ በተለያየ ደረጃ ያሉ በልዩ ልዩ የፖሊስ ሙያዊ ስልጠና እና ቴክኖሎጂ ማስፋፊያ ኢንስቲትዩት ላለፉት 4 ወራት ለ13ኛ ጊዜ በወንጀል ታክቲክ ምርመራ ስልጠና ሲሰጥ ቆይቶ የምረቃ ቀን አድርሷል። ተመራቂዎቹም ራሳቸውን በሙያው በማብቃትና በተግባር የሚታይ ውጤት ማምጣት የሚጠበቅባቸው ስለመሆኑ መልእክት ተላልፏል። ስልጠና ወቅት ያገኛችሁትን እውቀት ወደ ተግባር በመቀየር በችግር ውስጥ ያለውን የወንጀል ምርመራ ስራችንን በማቃናት ትልቅ ሚና ትጫወታላችሁ ተብሎ የሚታመን ሲሆን ይህም ስልጠና ያለቀለትና የመጨረሻ ነው ተብሎ ባለንበት የምንቀመጥበት ዓለማዊ ሁኔታ ስለሌለ ራሳችሁን በሙያው እያበቃችሁና በተግባር እየተማራችሁ ዘመኑንና ወቅቱን የሚመጥን ባለሙያ በመሆን ውጤታማ የወንጀል ምርመራ ስራ ታከናውኑ ይገባል። በክልላችን ያለውን የሰለጠነ የምርመራ ባለሙያዎች እጥረትን በከፍተኛ ደረጃ ከመፍታት በተጨማሪ በምርመራ ጥራት ላይ ከፍተኛ ለውጥ ታመጣላችሁ ተብሎ ይጠበቃል። ለዚህ ደግሞ ራሳችሁን ከወዲሁ ዝግጁ ማድረግ ከእናንተ የሚጠበቅ ተግባር ነው። የወንጀል ምርመራ ስራ ለፍትህ የበላይነት ያለው ሚና እውን ለማድረግ ስነ ምግባርና ታማኝነትን ያስቀደመ ሙያዊ አተገባበር ሊኖር እንደሚገባም በምረቃው ወቅት ተመላክቷል። የወንጀል ምርመራ ስራ ለወንጀል ፍትህ አስተዳደርና ለሕግ የበላይነት መረጋገጥ መሰረት መሆኑን በውል በመገንዘብ በተለይም ጥራት ያለው የምርመራ ስራ ማከናወን ካልተቻለ የፈለገውን ያህል ጠንካራ የአቃቤ ሕግና የዳኝነት ተቋማትን ብንገነባ ፍትህን ማረጋገጥና የዜጎችን መብት ማስከበር የማይቻል በመሆኑ የምርመራ ስራችንን ሙያዊ ስነ ምግባርን በተላበሰ የዜጎችን መብት ባከበረና በተለይም ትጋትን፣ ታማኝነትና ህዝባዊ ስሜትን በተላበሰ ሁኔታ ታከናውኑ። የምርመራ ስራ ለአስጨራሽ ጠንካራ የዓላማ ጽናትና ብርታትን የሚጠይቅ ሙያ ሲሆን
ይህን ተቋቁመን ውጤት ላይ ስንደርስ ደግሞ እርካታው ከራሳችን አልፎ በሕዝብ ዘንድ ከፍተኛ የሆነ አመኔታን የሚፈጥር የተከበረ ሙያ ነው። ስለሆነ ሙያው የሚጠበቀው ፍጹም የሆነ ስነምግባራዊነትን ከሁሉም በላይ የክልላችን ፖሊስ ቀይ መስመሮች ማለትም ሌብነትን፣ ጎጠኝነትን፣ የሃይማኖት እኩልነትንና የፖለቲካ ገለልተኝነትን በፍጹም በማክበርና በማስከበር ተግባራትን መፈጸም ይጠበቃል። ስልጠናውን የተከታተሉና የተመረቁ የፖሊስ አባላትም የተጣለባቸውን ኃላፊነት በብቃት ለመወጣት መዘጋጀታቸውን ገልጸዋል። በዳንግላ ከተማና አካባቢዋ ያለውን የጸጥታ ችግር ለመፍታት በአካባቢው ያለ ጥምር ጦር ጥረቱን አጠናክሮ መቀጠሉ ተገለጸ። የዳንግላ ከተማና ዙሪያ ወረዳ በከተማው ብሎም በወረዳው ውስጥ ያለውን የሰላም ዘላቂነት ለማረጋገጥ የጥምር ጦሩ ዋጋ እየከፈለ መሆኑ ተጠቁሟል። ሊፍቱ ስራ ዋጋቸው ተጨማሪ አላት። ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም። በአዊ ብሔረሰብ አስተዳደር ዞን በዳንግላ ከተማና ዳንግላ ዙሪያ ወረዳ ላለፉት 3 ተከታታይ ዓመታት ሲስተዋል የነበረውን የጸጥታ ችግር በመቅረፍ አሁን ላይ የተሻለ አንጻራዊ ሰላም መታየት መቻሉ ታውቋል። ይህ አንጻራዊ ሰላም እንዲታይም በአካባቢው የሚገኘው ጥምር ጦር ከፍተኛ ዋጋ እየከፈለ መሆኑም ተገልጿል። ኢመደበኛ የሆነና ኢመደበኛ ያልሆነ የከተማ የጸረ ሽብር ውጊያን የገጠመን ይህን ኢመደበኛ ያልሆነ ፖሊሱ እንደ መደበኛ ሆኖ በምሽግ ላይ እያደረ እየዋለ ጥላትን ተግርግርስ እያሳደረ እየመታ ያለ ፖሊስ ነው። ሰላም አስከባሪ ሚሊሻ፣ አድማ መከላከል አጠቃላይ በመደራጀት በመቀናጀት በርካታ የሆኑ ስራዎችን ሰርተናል። እንደ አጠቃላይ አካባቢውን ከማወቅ አኳያ ለሚመለከተው አካል ለመከላከያ መረጃ ከመስጠት ብሎም አብሮ ግንባር ላይ ገብቶ በመዋጋት አሁን ላይ በፊት ከተሻሉ ሰላም ሊመጣ የቻለበት ሁኔታ ነው ያለውና ፖሊስ አሁን ላይ ከመደበኛ የማህበረሰብ አቀፍ ወንጀል መከላከል ተግባሩ ጎን ለጎን ከሌሎች የፌዴራልና የክልል የጸጥታ ኃይሎች ጋር በቅንጅት የተለያዩ ተግባራትን እያከናወነ ስለመሆኑም ተጠቁሟል። ፖሊስ ከመደበኛ ስራው ወንጀልን ከመከላከል ብሎም ደግሞ የምርመራ ስራው ጎን ለጎን መከላከያ ከአድማ መከላከል ከሚሊሻው ጋር በመቀናጀት በአንድ ሻለቃ በአንድ ሻምበል በአንድ የመቶ በመደራጀት በርካታ የሆኑ ስራዎችን እየሰራ ነው። አሁን ለመጣው አየር አሁን ለመጣው ትንፋሽም ዋናው መሰረቱ ፖሊስ ነው የሚል ነገር ነው ያለኝ። በርካታ የሆኑ ስራዎችን አሳልፈናል። መከላከያ ጋር ተጠርነፈን እንደገና አሁን መደበኛ የሆነ ስራዎችን ጀምረናል። ምርመራ ጀምረናል። አጠቃላይ በፊት የነበሩ በሰላም ጊዜ የሚሰሩ ስራዎችን ጭምር ስራዎችን የማስጀመር ስራ ተሰርቷልና ፖሊስ ከፍተኛ የሆነ ሚና ነበረው አሁን ለመጣው ሰላም ማለት ነው። የዳንግላ ከተማ አስተዳደርና የዙሪያ ወረዳውን በጥምር ነው የሚመራ። አሁን መኪና አስቆሞ ዘረፋ አብዛኛውን ጭሮ፣ ዝጉዳ፣ ጉምድሪ የዚህ ጋይታ መጥገንጣያና ጉምድሪ ነበር። እሱን ሙሉ በሙሉ ተቆጣጥረን አስቆመናል። አሁን መኪና አስገድዶ ዝርፊያ ምናምን እንዲህ የለም። በአሁኑ ወቅት የኛ ኃይል ነው ያለበት። የሚያድርም እዛው ነው የሚውልም እዛው ነው። ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ። ከመከላከያ ጋር ከአርማው ጋር ተቀናይተን ነው የምንሰራው። እንዳንድ አምሳል አሁን ለምሳሌ ፖሊስ የሚያውቀው ምርመራ የተለያዩ ወንጀሎችን ሄዶ ደፈጣ ምናምን ዘበር አሁን ተመከላከያው ጋር እኩል ነው። ምሽግ ቆፍሮ ይይዛል፣ ይዋጋል፣ ያዋጋል። ራሱ መስዋዕትነት ዝግጁ ነው። በጋራ በቅንጅት ነው እየሰራን ያለን። በአንድ ሻለቃ በአንድ ሻምበል ተዋቅረን ነው እየሰራን ያለነውና ሁሉንም ስራዎችን በጋራ ነው እየሰራን ያለው። ኢቭን ግንባር ላይ ጭምር ከተማውም የወረዳውም ኃይል በጋራ ተቀናጅቶ በጋራ ምሽግ ያለበት ሁኔታ ነው ያለው። የኛ ኃይልም እዚህ ከተማ አስተዳደሩ ጋር አብሮ ተቀናጅቶ መረጃ እየተመጋገበ ምሽጎች ላይ ሆኖ እየሰራበት ያለ አግባብ ነውና ያለው። በደንብ በቅንጅት ምርመራዎችን ስራን ብንል ይሄ የከተማ ነው ይሄ ገጠር ነው ብለን የምንለየው መንገድ የለም። በጋራ ነው ስራዎችን እየሰራን ያለ ነው። የኛ ድርሻ ነው ብለን ወደ ከተማ መንገፋበት አጋጣሚ የለም። አሁን ላይ በጋራ በመሆን ነውና በቅንጅት የመጣ ውጤት ነው የሚል ነገር ነው ያለኝ። አካባቢው የተሻለ የለውጥና የልማት እንቅስቃሴ እንዲታይበትም ሁሉም የበኩሉን ድርሻ ሊወጣ እንደሚገባ መልእክት ተላልፏል። እንደ ክልላችን ሰላም ሆኖ ልማት እንድናለማ ህብረተሰባችን ተጎናችን ሆኖ መረጃ በመስጠት ውጭ የወጡትን ሰዎች ወደ ሰላም እንዲያመጡልን ትብብር እንጠይቃለን። ብዙ መልእክትን አስተላልፋለሁ።
ወንድሞቻችን ወደኛ ወደ ሰላሙ መጣው አብረው አለምተው የሰላሙ ባለቤት ሆነው አካባቢያቸውን እንዲያለሙ በተደጋጋሚ ጥሪ ያደርገናል። አሁንም እያደረግን ያለ ነው። ሽማግሌዎችን ጭምር የሰላም ካውንስል ተባብሎ ተቆሞ እንደወረዳ ወንድሞቻችን ወደኛ መጣው እኛ ጋር ተመሳስለው ክልላቸውን ከማውደም እንዲድኑ በጋራ ሆነን እንድናለማ እኛ ወንድሞቻችን ነን ወደ ሰላም ተመለሱ የሚል ተደጋጋሚ የሆነ ጥሪ ተደጋጋሚ የሆነ ሽምግልና ይላካል። አሁንም ጭምር ጥረቱ እንዳለ ነው። ሽማግሌዎችም ከዚህ አኳያ በርካታ የሆኑ ስራዎችን ሰርተዋል። ትምህርት እንዲከፈት ሌሎች የግብርና ባለሙያዎች ቀበሌ ላይ ገብተው ስራ እንዲሰሩ እነዚህን ሁሉ ገብተው አወያይተው ነው ስራ ልንጀምር ተግባብተን የቻልነውና ሽማግሌዎችም ይቻላቸውን ያህል ሄደዋል። አሁንም መሄድ እንዳለባቸው በተለያዩ መድረኮች እየተነጋገርን እየተወያየን ነው። ቀጣይ እንግዲህ የሰላሙን ጥሪ እድሉን ይጠቀማሉ የሚል ሐሳብ ነው ያለኝ። የሃይማኖት አባቶች ወጣቶችም ይህን ሀገር ወደ ዘላቂ ሰላም ለማምጣት ተባብረን ከወጫካ ያለውን ወደዚህ ቢያመጡትና ወደ ሰላም ብንመጣ የተሻለ ነው ብዬ አስባለሁ። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም። በምዕራብ ጎንደር ዞን ህገወጥ የነዳጅ ዝውውርን ለመግታት በተደረገ ጥብቅ ክትትል 80 በርሜል ነዳጅ በቁጥጥር ስር መዋሉን ፖሊስ አስታውቋል። በሀገሪቱ የተከሰተውን የነዳጅ እጥረት እንደ መልካም አጋጣሚ በመጠቀም የግል ጥቅማቸውን ለማካበት የሚጥሩ ህገወጦች ላይ የአማራ ክልል የጸጥታ ኃይል ከፍተኛ ቁጥጥርና ክትትል በማድረግ በቁጥጥር ስር እያዋለ ይገኛል። በምዕራብ ጎንደር ዞን አብርሃ ጅራ ቀበሌ 01 ልዩ ስሙ ኬላ አካባቢ ፖሊስ ባደረገው ጥብቅ ፍተሻ በህገወጥ መንገድ ሲጓጓዝ የነበረ 80 በርሜል ነዳጅ መያዝ መቻሉን የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ኮማንደር ምስጋናው ካሴ ገልጸዋል። እንደ ኮማንደር ምስጋናው ካሴ ገለጻ በሁለት አይሱዙ ተሽከርካሪዎች ሲጓጓዝ የነበረው 80 በርሜል ናፍጣ በህብረተሰቡ ጥቆማ መያዙን ገልጸዋል። በድርጊቱ የተሳተፉ ግለሰቦችን በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ጠቁመዋል። ለጸጥታ አካላት መረጃ በመስጠት ለተባበሩ ነዋሪዎች ከፍተኛ ምስጋና አቅርበዋል። የጸጥታ ኃይሉ የነዳጅ እጥረትን ተገን በማድረግ የሚፈጸሙ ህገወጥ ዝውውሮችን፣ ኮንትሮባንድና ሸቀጦች መደበቅ ላይ የጀመረውን ቁጥጥርና ክትትል አጠናክሮ እንደሚቀጥልም አረጋግጠዋል። ወቅታዊ ሁኔታውን ተከትሎ ነዳጅን በህገወጥ መንገድ ማከማቸት እንዲሁም በተሽከርካሪዎች ላይ ተጨማሪ የነዳጅ መያዣ በማሰራት የነዳጅ እጥረት እንዲፈጠር በማድረግ ችግሩን እያባባሱ የሚገኙ አካላት ላይ እርምጃ እየተወሰደ ነው። በኮምቦልቻ ከተማም በቦርከና ክፍለ ከተማ ብዛታቸው 13 ተሽከርካሪዎች ከተፈቀደላቸው በላይ ተጨማሪ የሆነ ከ500 እስከ 1500 ሊትር የነዳጅ መያዣ በማሰራት የተገኙ ህገወጥ አሽከርካሪዎች ላይ ፖሊስ ባደረገው የተቀናጀ ስራ በቁጥጥር ስር መዋሉን የቦርከና ፖሊስ ጣቢያ አዛዥ ምክትል ኢንስፔክተር ምስጋናው በሪሁን ተናግረዋል። የኮምቦልቻ ከተማ ፖሊስ ህዝብ ግንኙነት የላከልን ምስል ተከታትለን እንመለስ።
ከ1 ዓመት በላይ በስውር የተፈጸመ የግድያ ወንጀል ከተደበቀበት አውጥተን ውሳኔ አሰጥተናል ሲሉ የአንጎለላና ጠራ ወረዳ ፖሊስ የግድያ ወንጀል ምርመራ ክፍል ተወካይ ኃላፊ ዋና ሳጅን አምሳሉ በሪሁን ገልጸዋል። ተወካይ ኃላፊው ጉዳዩን አስመልክተው ከዝግጅት ክፍላችን ጋር ያደረጉትን ቆይታ ተከታትለን እንመለስ። ዓመት በላይ በስውር የተፈጸመ የግድያ ወንጀል ከተደበቀበት አውጥተን ምርመራውን በተገቢ መንገድ ያጣራንበት ሁኔታና ውሳኔ ያስወሰንበት ሁኔታ ነው ያለው። ወንጀሉ የተፈጸመው ነሐሴ 29 ቀን 2016 ዓ.ም ነው። በዚሁ በእኛው ወረዳ በአንጎለላ ጣራ ወረዳ ጎልባና ቃፈሮ ልዩ ቦታው ድብድቤ እየተባለ የሚጠራ ቦታ ተከሳሽ ተረፈ ዘበነ ተድላ የሚባል ግለሰብ የቅርብ አጎቱን አሳዳጊውን አብሮት አሳድጎት የነበረውን እሱ ቤት ሲያሰራው የነበረውን ልጅ ሁኜ ስትገርፈኝ ነበረ ትበድለኝ ነበረ በሚል ቂም በቀልነት ተነስቶ ሟች ጌታቸው ተድላ የተባለውን ከምሽቱ 1 ሰዓት አካባቢ ከሸኖ ወደ ጎልባ ቀበሌ ወደ ቤቱ እየሄደ እያለ መንገድ ላይ ጠብቆ በዱላ በመደብደብ መንገድ ላይ ጥሎት ከሄደ በኋላ ሟች እዛው ህይወቱ ያልፋል። ያየው የለም። እዛው ማስከሬኑ አድሮ ጧት ላይ በማግስቱ ተገኘ። ማህበረሰቡና ቤተሰብ አንስቶ ተቀብሮ ነበር። ለዓመት ያክል ምንም አይነት መረጃ ሳይኖር ቤተሰብ መጥቶ ጥቆማ ሳይሰጠን ማህበረሰቡም ሳይሰጠን ተዳፍኖ ቆይቶ ነበር። በኋላ ላይ አንዳንድ ምልክቶች ጥቆማዎች መጡ ወደኛ። ቤተሰብ ማለት አይደለም ከሌላ ማህበረሰብ ጥቆማ ሲደርሰን ምርመራ በስውር የጀመርንበት ሁኔታ ነው ያለው። ይህን ምርመራ ስንጀምር እንደ ጥቅል እንደኛ ወረዳ ፖሊስ እንደ ምርመራ ክፍል ያለነው መርማሪዎች በጋራ ነው የምንሰራው። ለአንድ ሰው ለሁለት ሰው የምንሰጥበት መንገድ የለም። ተቀናጅተን በተገቢው መንገድ ልዩ ቦታን ሰጥተን ከስራ ሰዓት ውጭም ጭምር በሆነበት መንገድ ሰው በማይበዛበት የስራ ሰዓትን በማይጋፋ መንገድ ቁጭ ብለን እየተነጋገር እየተመካከር ብዙ ርቀት ከሄድን በኋላ የተወሰኑ ማስረጃዎችን ማግኘት ጀመር። እነዛን ማስረጃዎች ተንተርሰን ቤተሰብን ጭምር አስመጥተን ጥየቃ በምናደርግበት ሰዓት እነሱም ጋር ያገኘነውን ማስረጃ ጭምር ተገቢ የሆነ ምርመራ አድርገን መጨረሻ ላይ ተጠርጣሪው ከተደበቀበት ወንጀሉን ከፈጸመ በኋላ በነገራችን ላይ ቀብሯል። በማግስቱ አብሮ ላለመጠርጠር አብሮ የቀብር ስነ ስርዓት ፈጽሟል። 40 ላይ ግን አልተገኘም። ሊጠረጥሩኝ ይችላሉ በሚል ከሚኖርበት ቤት ወጥቶ ሌላ ቦታ ተደብቆ ነበር የሚኖር የነበረው። ከተደበቀበት ከሌሎች የኛ አሁን ጥምር ጦሩ ያለበት ጎልባ ቀበሌ ካለ ጥምር ጦር ጋር በመነጋገር ግለሰቡ እንዲያዝ ነው ያደረግነው። ግለሰቡን አምጥተን እዚህ የተለያዩ ማስረጃዎች በሱ ላይ የተጠናከሩ ማስረጃዎች ላይ ደርሰን ስለነበር እንዴት ወንጀሉን እንደፈጸመ በምንጠይቅበት ሰዓት አምኖ ነው እያንዳንዷን ነገር በዝርዝር የወንጀል አፈጻጸሙን ያስረዳንና ይህንን ምርመራ በተገቢው መንገድ አጣርተን የሰሜን ሸዋ ዞን አቃቢ ሕግ መምሪያ ስልጣን ስለነበር ወደዛ ነው ምርመራ መዝገቡን የላክ ነው። ምርመራ መዝገቡን የተረከበው የሰሜን ሸዋ ዞን አቃቢ ሕግም ተገቢውን የማጣራት ስራ ሰርቶ ጉዳዩን ሲያይ ከቆየ በኋላ በተከሳሽ ላይ ተገቢውን ክስ መስርቶ ለሰሜን ሸዋ ዞን ከፍተኛ ፍርድ ቤት በማቅረብ የሰሜን ሸዋ ዞን ከፍተኛ ፍርድ ቤት የካቲት 20 ቀን 2018 ዓ.ም በዋለው ችሎት ተከሳሽን ያስተምራል፣ ያስጠነቅቃል፣ ሌላውንም እንደዚሁ ያስጠነቅቃል በማለት 16 ዓመት እንዲታሰር ውሳኔ ወስኖበት ደብረ ብርሃን ማረሚያ ቤት የገባበት ሁኔታ ነው ያለውና